ወይዘሮ ባፋና ማን ናቸው? ወይዘሮ ባፋና የመራቤቴ ተወላጅ ናቸው። የአጼ ምኒልክ ባለቤት የነበሩት ወይዘሮ ባፋና በተለይም አጼ ምኒልክ ከመቅደላ እስር ካመለጡ በኋላ ስልጣናቸውን እንዳደላድሉና እንዳጠናክሩ በብዙ የረዷቸው የህይወት አጋራቸው ነበሩ። ምንም እንኳን ወይዘሮ ባፋና አጼ ምኒልክን በእድሜ ቢበልጧቸውና ከሌላ ባል የወለዱት 5 ልጆች ቢኖሯቸውም አብረው ለመኖር ግን ያገዳቸው ነገር አልነበረም። ምኒልክም የባፋናን ልጆች እንደ ልጆቻቸው ነበር የሚያዩዋቸው። ምንም እንኳን አጼ ምኒልክ በእድሜ ታላቃቸው የሆኑትን ባፋናን በማግባታቸው ሰዎች ቢያሟቸውም የሁለቱ ሰዎች ወዳጅነት በዘውዲቱ ምኒልክ ከሌላ ሴት መወለድ ንፋስ እስኪገባው ድረስ በመልካም የዘለቀ ነበር። በዘውዲቱ መወለድ ቅናት ያደረባቸው ባፋና ለአጼ ምኒልክ የአጎት ልጅ ለመሸሻ ሰይፉ የተረዳቸውን ልጃቸውን ሳትፋታ በሚስጥር ለሌላ ይድሯታል። መሸሻም ይህንን ያስደረገብኝ ምኒልክ ነው በማለት በሁለቱ የወንድማማቾች ልጆች መካከል ጠብ ይነሳና በአጎታቸው ዳርጌ ሳህለስላሴ አማላጅነት ጠቡ ሳይካረር ይበርዳል። በዚህ ያላበቃው የባፋና ሴራ ቀጥሎ በባፋና አይዞ ባይነት ምኒልክ ወደ በጌ ምድር ከመዝመቱ በፊት መሸሻን ሲያስር፣ በሌላ በኩል ባፋና መረድ አዝማች ኃይለ ሚካኤል ሳህለስላሴን እንዲያምጽ በማነሳሳት አንኮበርን እንዲቆጣጠር አደረገች። ከዚህ በኋላ ባፋና የኃይለ ሚካኤልን ነገር ለኔቶ በማለት አጼ ምኒልክን አሳምና ወደ ሸዋ መንገድ ስትጀምር ምኒልክ በበኩሉ ወደ ጎጃም ዘመተ። ይሁንና ባፋና ከመድረሷ በፊት የኃይለ ሚካኤል አመጽ በምኒልክ ታማኝነት ስለከሸፈባቸው በአጭር የተቀጨባት ባፋና በምኒልክ ላይ ሸፈተች። አንዳንድ መረጃዎች እንደሚያመለክቱት ባፋና የንጉስ መንግስት ማህተም ያረፈባቸው ባዶ ደብዳቤና የትዕዛዝ ማስተላለፊያ ወረቀቶች በድብቅ ይዛ ለራሷ ጉዳይ የንጉስ ትዕዛዝ በማስመሰል ትጠቀምባቸው ነበር። በአጼ ምኒልክ ላይ ያመፀችው ባፋና በአኗዋሪ የሚገኘው ግምጃ ቤት አዘርፋና አንዳንድ እስረኞችን ይዛ ታሞ የተባለ ቦታ ላይ ስፍራዋን አደረገች። ይህን የሰሙት አጼ ምኒልክ ራስ ዳርጌንና ደጃዝማች ወልደ ሚካኤልን ታሞን እንዲከቡ አዘው ወደ ወሎ አቀኑ። ወደ ወሎ ማቅናታቸው የባፋና ግብረ አበር ሆነው ያመጹትና መሐመድ አሊን በኋላም ንጉስ ሚካኤል ለመከታተል ነበር። ከበባው በመጠናከሩና ባፋናና ግብረ አበሮቿ እንዳሰቡት አጼ ዮሐንስ ቶሎ ገስግሰው ለእርዳታ ባለመድረሳቸው የባፋና ደጋፊዎች የነበሩት ቀስ በቀስ ምህረት እየጠየቁ ለምኒልክ መግባት ጀመሩ። በመጨረሻ ነገሩ በእርቅ በማለቁ ባፋናና አጼ ምኒልክ እንደገና አብረው መኖር ጀመሩ። ይሁንና ትንሽ ጊዜ በኋላ አጼ ምኒልክ ጣይቱ ብልጡን ሲያገቡ ባፋና መርሃቤቴ ወደሚገኘው ርስታቸው በመሄድ ጥቂት ከቆዩ በኋላ በመጨረሻ ወደ ደብረ ሊባኖስ ገዳም በማቅናት በምንኩስና ኖረው አረፉ ይባላል። ምንም እንኳን በመካከላቸው ግጭቶች ቢኖሩም ምኒልክ የባፋና ልጆች እንደገዛ ልጆቻቸው ነበር አባት ፍቅር ሰጥቷቸው። ለምሳሌ ደጃዝማች አመነሸዋ በ1880 ዓ.ም ገደማ በድንገት እስከ ሞተበት ጊዜ ድረስ ከፊል የንጉሱን ጦር ያዥ ነበር። ደጃዝማች አመነሸዋ በሞተ ጊዜ አጼ ምኒልክ አምርረው አዝነው እንደነበር ይነገራል። በኋላ ላይም በእቴጌ ጣይቱ ወጥዋሽነት ልጃቸው ሸዋረጋን ለራስ ሚካኤል እንዲድሩ ሲደረግ አጼ ምኒልክ የቀድሞውን የራስ ሚካኤልን ሚስት የባፋናን ልጅ እንደ ራሳቸው ልጅ ቆጥረው ስለነበር ለመወሰን ተቸግረው እንደነበር ታሪክ ይናገራል።